አለበት ነው። ሰው የሚሞተው አርጅቶ ብቻ አይደለም። ሰው የሚሞተው ህፃን ሆኖ ወጣት ሆኖ ብቻ አይደለም። ታሞም ይሞታል፣ ድንገትም ይሞታል። መዝሙር ፖሊካርፕ የሚባል እጁንም ቆረጡት። ለምን ወንጌል አስተባርክ ብለው ይሄንን ቆረጡት። አንዳንዴ የእግዚአብሔር ተአምር መሆኑ እንዲታወቅ ያልተሻለው እንደተሻለ እንዲታወቅ እንዲህ ያደርጋል እግዚአብሔር። እና አንዳንድ ነገሮች የሚቀያየሩት የእግዚአብሔር ስራ እንዲታወቅ ነው። አንዳንዴ የእግዚአብሔር ተአምር መሆኑ እንዲታወቅ ያልተሻለው እንደተሻለ እንዲታወቅ እንዲህ ያደርጋል እግዚአብሔር። ልክ እንደ ቅዱስ ፖሊካርፕ ማለት ነው። የሐዋርያው የቅዱስ ዮሐንስ ደቀ መዝሙር ፖሊካርፕ የሚባል እጁንም ቆረጡት። ለምን ወንጌል አስተባርክ ብለው ይሄንን ቆረጡት። ጌታችን ካረገ ከ100 ዓመት በኋላ የነበረው ደቀ መዝሙር ነው። ፖሊካርፕ ይባላል። እግሩንም ቆረጡትና እጅም እግርም የለውም፣ ግን አፉ ምላሱ ወንጌል ሲያስተምር ሰዎች ንስሐ እንዲገቡ ነው የሚያደርገው። በአንድ ጊዜ በአንደበቱ ይፈውሳል። በቃ የፈውስ ኃይል ያለው የወንጌል ፈውስ ኃይል ያለው አባት፣ ጻድቅ አባት ፖሊካርፕ፣ ቅዱስ ፖሊካርፕ። እና ምን አረጉ ሰዎች፣ የመንደሩ ሰዎች ይሄንን ሰው አንደበቱ ላይ ያለውን እግዚአብሔርን ማንገስ አለብን፣ በቃ ሁላችንም ይሄን ነገር ማክበር አለብን ተባብለው ዘንቢል ነገር ሰርተው በዘንቢል ውስጥ እያስቀመጡት 4 ሆነው በዚህ በዛ በ4 ሆነው ተሸክመውት በየሀገሩ እየዞሩ ወንጌል እንዲያስተምር አደረጉት። ከዛ ሲያሳድዷቸው በበረሃ በጫካ ሲሄዱ ቆይተው ሲደክማቸው በአህያ ተጭኖም እንዲሄድ ያደርጉት ነበረ። እና አህዮቹ ደግሞ ነጭም ጥቁርም አህያ ከለራቸው ይለያያል ማለት ነው። ሌሊት መሽቶባቸው አንድ መንደር ገብተው አሳድሩን አሏቸውና ከዛ ጠዋት ሊነጋጋ አካባቢ ወይም ደግሞ ወደ 10 ሰዓት አካባቢ ማለት ነው ወንበዴዎች መጥተው የፖሊካርፕን አህዮች አረዷቸው። 4ቱንም አህዮች አረዱበትና እንዳይጓጓዝበት እኮ ነው፣ እንዳይጠቀም እኮ ነው። አያችሁ፣ መናፍቃን በወቅቱ የነበሩ መናፍቃን ናቸውና ኧረ የእግዚአብሔር ሰው ሆይ አህዮቹን እኮ አረዱብን፣ አህዮቹ ይኸው ሞተዋል ሲሉት ጊዜ አምጡት ወደዚህ አቅርቧቸዋል። አቀረቡለትና በኢየሱስ ክርስቶስ ስም አንገታቸውን አጠጋጉልኝ አለ። አንገታቸው ተጠጋጋ። ሌሊት ስለነበረ የትኛው አህያ ከየትኛው አህያ እንደሆነ አይታወቅም። አጠጋግተውለት በህይወት ቆሞ ከዛ ሲነጋጋ ማለት ነው አህዮቹን ሲያዩአቸው የዛኛው አህያ ጭንቅላት የዚህኛው አካል ላይ ነው የገባው፣ የዚህኛው አህያ ጭንቅላት የዛኛው አካል ላይ ተቀያይሯል። ተሳስተው አይደለም፣ የእግዚአብሔር ድንቅ ስራ እንዲታወቅ ነው። እንግዲህ ይሄን ነው ማምጣት የፈለኩት። አንገታቸው ትክክል ቢሰካ ኖሮ ታርደው ነበረ ብሎ የሚያምን ማንም ሰው አልነበረም። ግን ከአንገታቸው ወደ ላይ ነጭ፣ ከዚህ በታች ደግሞ ጥቁር ሲሆን ይሄኛው ጥቁር ይሄ ነጭ ሲሆን ትክክል የእግዚአብሔር ተአምር እንደተፈጸመ ያስታውቃል አንገታቸው ላይ ማለት ነው። እና አደነቁ የእግዚአብሔርን ድንቅ ስራ። እና አንዳንድ ነገሮች የሚቀያየሩት የእግዚአብሔር ስራ እንዲታወቅ ነው። መሆን ስላለበት ነው። ሰው የሚሞተው አርጅቶ ብቻ አይደለም። ሰው የሚሞተው ህፃን ሆኖ ወጣት ሆኖ ብቻ አይደለም። ታሞም ይሞታል፣ ድንገትም ይሞታል። በመኪና አደጋ ግሸን ለመሳለም ስትሄዱ አዌም የትም ቦታ ስትሄዱ መኪና ተገልብጦ ልንሞት እንችላለን። ግን ድል ልዋኔ ከሙ ነበሩ፣ ተዘጋጅታችሁ ጠብቁ ነው የሚለው ቃሉ።